ሰላም እንዴት ናችሁ? ውድ የብሪጅ ሆምስ ተከታታዮች፣ ይህ በየሳምንቱ በሁዳ ኢንጂነሪንግ የሚተላለፉ የአፓርትመንት መረጃዎችን የምናቀርብበት የዩቲዩብ ቻናል ነው። አብራችሁን ቆዩ። እንደሚታወቀው ድርጅታችን ሁዳ ፕሮፐርቲስ ከኤርፖርት በቅርብ ርቀት ያለ ሞተርስ አጠገብ ወይንም አመቼ ፊት ለፊት በፍጥነትና በጥራት ቅንጡ አፓርትመንት በመገንባት ላይ እንደሚገኝ ይታወቃል። በመሆኑም ግንባታው ከተጀመረ 3 ወር ከ20 ቀናትን ብቻ ያስቆጠረ ቢሆንም በአሁኑ ሰዓት 8ኛ ወለል ላይ ለመድረስ ችሏል። ከዚህ በፊት ቦሌ ቡልቡላ 2 አፓርትመንቶችን የተናጥል ካርታ ጨርሰን ያስረከብን ሲሆን ቦሌ ኢምፔሪያል አካባቢ ደግሞ በአንድ ዓመት ከ4 ወር ጊዜ ውስጥ ፊኒሽንግ ላይ የሚገኝ ከአንድ ወር በኋላ በሰሚ ፊኒሽድ የሚረከብ ቅንጡ አፓርታማ ገንብተን ለማስረከብ በዝግጅት ላይ እንደምንገኝ ይታወቃል። ሆኖም በአሁኑ ሰዓት በመሃል ቦሌ 24 አካባቢ ቅንጡ አፓርታማ በፍጥነትና በጥራት ገንብተን ለማስረከብ ዝግጅታችንን ጨርሰን ለእናንተ ለውድ ደንበኞቻችን በተመጣጣኝ ዋጋ አቅርበንላቸዋል። እንደ ፍጥነትና ለጥራት ይረዳን ዘንድ ከዚህ በፊት እንደነበረው የፖስቴሽን ቴክኖሎጂ በመጠቀም በየሳምንቱ አንድ ስላብ በመሙላት የቤዝመንትና የስትራክቸር ስራ በ6 ወር፣ ቀሪ የግንባታውን ሂደት በ2 ዓመት በሰሚ ፊኒሽ የሚረከብ ይሆናል። ከምንጠቀመው ቴክኖሎጂ በተጨማሪ ለግንባታ የሚረዱ ማቴሪያሎችን በማስገባታችን እንዲሁም በራሳችን የኮንስትራክሽን ካምፓኒ የምናስገነባው በመሆኑ ከተባለው በአጠረ ጊዜ ውስጥ ለማስረከብ 24/7 በመገንባት ላይ እንገኛለን። በመሆኑም በመሃል ቦሌ 24 የሚገኘው 5ኛ ፕሮጀክታችን ለኤርፖርት ካለው ቅርበት በተጨማሪ በአካባቢው ለኑሮም ሆነ ለኢንቨስትመንት ተመራጭ የሆኑ መሰረተ ልማቶች እንደ አደይ አበባ ስቴዲየም፣ የወንደስ ኦፍ አፍሪካ ፓርክ እንዲሁም ከመገናኛ በቅርብ ርቀት የሚገኝ በመሆኑ ለኑሮም ሆነ ለኢንቨስትመንት ተመራጭ ያደርገዋል። አፓርታማው ኑሮን ቀለል የሚያደርጉ መገልገያዎች ያሉት ሲሆን ከእነሱ መካከልም ለአንድ አባወራ አንድ የመኪና ማቆሚያ ከተሟላ የደህንነት ካሜራና የኤሌክትሪክ መኪና ቻርጀር ስቴሽን ያለው ሲሆን የሱፐር ማርኬት፣ የጂም፣ የስቲም እንዲሁም የሳውና አገልግሎት የሚኖረው ይሆናል። እኛ በምናስገነባው አፓርትመንት የተሟላ የጄኔሬተር አገልግሎትና የከርሰ ምድር ውሃ የተሟላ በመሆኑ ምንም አይነት የውሃ ሆነ የመብራት መቆራረጥ አይታሰብም። ከሱ በተጨማሪም ለማንኛውም የማህበራዊ ፕሮግራሞች የሚሆን የጋራ ሰገነት እንዲሁም ለአነስተኛ ፕሮግራሞች የሚሆን ሰፊ ሎቢ በየፍሎሩ የሚኖረው ይሆናል። በመሆኑም እነዚህ ሁሉ የጋራ መገልገያዎች ያሟላ በመሃል ከተማ ከኤርፖርት በቅርብ ርቀት የሚገኝ በከፍተኛ ፍጥነት በመገንባት በተመጣጣኝ ዋጋ በመሸጥ ላይ በሚገኝ ቅንጡ አፓርታማ ላይ 100% አስቀድሞ ለሚከፍሉ ደንበኞች ብቻ ለ10 ቤቶች የሚቆይ የ40% ቅናሽ በማድረግ በካሬ 74,000 ብር ብቻ ያቀረብን ሲሆን ቀስ ብለው መክፈል ለሚፈልጉ ደንበኞች ከ15% ቅድመ ክፍያ ጀምሮ ቀሪውን በ2 ዓመት መክፈል የሚችሉበትን መንገድ አመቻችተንላቸዋል። በዚህ መሰረት የቤቶች ጠቅላላ ዋጋ 100% አስቀድመው ለሚከፍሉ ደንበኞች ባለ 2 መኝታ 105 ካሬ በ7.8 ሚሊዮን ብር፣ ባለ 2 መኝታ 115 ካሬ በ8.6 ሚሊዮን ብር፣ ባለ 2 መኝታ 120 ካሬ በ8.9 ሚሊዮን ብር እንዲሁም ባለ 3 መኝታ 155 ካሬ በ11.6 ሚሊዮን ብር ጠቅላላ ክፍያ አቅርበንላቸዋል። በመሆኑም ይህ ዋጋ ከ10 ቤቶች ሽያጭ በኋላ የሚቀየር በመሆኑ አሁኑኑ ከስር ባስቀመጥላችሁ ስልክ በመደወል ያናግሩ። ሁዳ ፕሮፐርቲስ ትረስት ወርዚ ሪል ስቴት